Mantenga fataraga. Terega ka. ቀርቺ የጠፉ በጎችን ግሩፕ ላይ አድርገው Hello, this is me and this is not me. Hello, this is me and this is not me. እንደምንድን እንዳላችሁ ዛሬ ሳምንታችንን ጠብቀን መተናል። ሳምንታችንን ጠብቀን መተናል። ሼር ሰብስክራይብ እያደረጋችሁ እንግዲህ ሳምንቱን ሙሉ እንጠብቃችኋለን ተስፋ እናደርጋለን። ያላችሁን ነገር ደግሞ ሞክራችኋል፣ ወደነዋል። 500 አስገቡን ብለን ነበር። 10 ሰው ነው የሚቀር 10 ሰው ነው የሚቀር። አሁንም 500 አስገቡን። ቀጣይ ቪዲዮ ላይ 500 ከገባን ይዋው ይኖረናል። አዎ እውነት ዝም አትበሉ። የለቀቅናቸው ቪዲዮዎችን በደንብ እያያችሁልን ኮሜንትም ሀሳብም የተለያዩ ነገሮችን ብትጽፉልንና ሼር ብታረጉ ይሄንን አይታችሁ ምናምን ብትሉ ደስ ይላል። ሀሳብ ስጡ። መርሃባ ወደ ቪዲዮች እንሄዳለን። ይመቻችሁ። ከረብ እያደረጋችሁ ምናምን ነገር ይሜ ሰው አለ እያለ ሶሪ ብሎ ታሪክ 2 ቀን ቸርች ቀርቺ የጠፉ በጎችን ግሩፕ ላይ አድርገው ይችላል ካርቱ እንግዲህ ውሽማ መጣ። Quede mínimo como un multiplayer y escuchamos y no jugamos, escuchamos y jugamos. ተረቦኩ አሰባ ያው ባልየው ከቤተሰብ ነው ኢትዮጵያ ማዘር ሲቅርታ ለመጠየቅ የሚያደርጓቸው ነገሮች ማን ይበቃሽ ከሆነ ልኪ ገዳያቸው ይቅርታ ገዳያቸው ሪሉ ማለት ስለዚህ መቆጣጠር ሲሆን ማክረፍ የነበረበት እሱ ነው። ሰፋዳዊ ያሬድ ይቻላል። ግቡ ይቻላል። ግቡ ቀስ ብላችሁ እሺ፣ ቀስ ብላችሁ ዝጉ። ያናት አስጀምረ A few moments later እናትዬ ደርሰናል። ሂሳቡ ይኸው አንድ ቢያጆ ከሄዳችሁ ሰዎች ችግር የለውም። በቃ ስልካችሁ ስጡኝና ሁሉ ያደርሳችኋል በነፃ እንከፍላለን። ችግር የለውም። እኔና ስልክ ልሽ ወንደ ሰዳብ በህይወቴ እኔ ብዙ ስራ ሰርቻለሁ። እንደዚህ ተደስቼ የሰራው ስራ የለም። እኔና አይዱ በቃ ችግር የለውም። ነውራም ባለጌ ነውራም ባለጌ ራይድና ጥቅሞቹ ቤቢ ታመፈነ እውነት ነው ያስለቅሳል።
አስገቧቸው እናዳት ይጉ ድምጻቸው ገዛቸው ግን እኛ እነሱ ቋንቋ ስለማንረዳ ነው እንጂ በቢንቢኛ ዛሬ የምናወራው ስለ ሴቶች ነው። ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተል እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያለህ እኔ ላሳልፈው እንዴት ማሰማምጣት ያለ ትማራለህ። እንዴት አውራት እግዚአብሔር ይመስገን ደስ ይላል። ደስ ይላል። ይላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ይላችሁ ደህና ነሽ? አዎ እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች አይገባትም ገገማ አግነሽ እንዴ ልቤን ጋጥሽ ነው የኔ ቆንጆ ፈስ መልክ እየሰራ ነው። አበባ አበባ እየሸተተኝ ወፍ አረቄ ነሽ? ምን ልትሆን? መለኪያሽ ጠፋብኝ። ይሸልሽ ህይወቷ መቼ ነው የማረሳኝ? ኧረ አትረሳም። ምኞት አይከለከል እንግዲህ ተብሎ ነው ሁሉም ጋር ነው ያለኝ። በቃ ግድ ነው። ምንም እየሰራች አይደለም። እኔም እንግዳ መጣሽ ሲባል እኮ በቃ አማራጭ ራሴ ቻይውን ቢጀባ አው አረ የሴት ሌባ አረ ወይኔ ወንድም አይዞሽ አረ ስልክ ዛሬ ጸደይ ቃል አንቺ ሴት ሆነሽ ሰርቀለሽ። አረ ምን አይነቷ ነሽ? በእግዚአብሔር ሻምቱ ስልኬስ ሰራችስ አረ ጉድላ አላራቆተችም። አይደርስባችሁ አይዞህ when you buy from other shop ባደስኩት እንደሚገራምጡ ይህ ኃጢአት እኮ ነው የሚያስመስሉት። ግዴታ ከነሱ መግዛት አለብን። ኃጢአት ነው የሚያስመስሉት። ከሌላ ስኩ ገዢ ክፍላንድ ተከታታይ ጀመርን ይላል። ትፈልጊዋለሽ ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮኪም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ? ስም ሄኖክ። ስልኩ ትረስታት። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ አልያዝክም። አውጣው ይጥልኝ። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋህ ካንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽም? እስኪ ቢላ የህዝን ራሱ ተመልከተው፣ ዞሯል እኮ። ተሰርቃለሁ ብሎ ሄዶ ማስከናፋቱን ተሰረቀ። እንደዚህ ሰዓቱን እየለከች
ፓርቱን እንደብቃለን። እስኪ እዛ ላይ ትንሽ ይኖራል። ቤቶች ሰላም እንዴት ናቸው? ምንድነው ምን እያለ እንትን ልጠይቃችሁ ነው። ፌስታል እኮ ተከልክሏል። ለዛ ተከልክሏል። በሹራብ አፎል መጣ እና ታዲያ ምን ያድርግ? አያገባኝም ስለናንተ ጥያቄ ለምን ገለል አልገቡም ትፈልግ የወር ደሞዝ ያቀቀመኝ ምን ተፈጥሮ ነው ይናከው ግብር ተቆርጦ ከዛ መጥቶ ይስተሰለ እንጂ ከጥንት ጀምሮ አይደት ሲፈልገኝ ነው ኮንታሪያ ስለማያውቁ እኔ ግን አውቃለሁ አቅሙ ቢኖረኝ ቀይሮ ነበር። አሁንማ ጭራሽ ቢሸገረኝ አንገቱን ገልጬ እንደ አዲስ እያልኩ ትኩረት ይመራል ሲል አሳሙ ነው ይሁን ትገቢ አይመጣም። እንዴት እኔ ላይ ተማክራለህ ይባላል? አሁን ይሄ በአይናችን እኮ ነው ያየነው። ይኸውልህ አሁን ቀጥታ ትገባለህ። የፍቺ ወረቀቱ ሊያስፈርማት ቀጥ ብለህ ትወጣለህ። መጀመሪያማ ፊቷ ላይ ነው። አሁንም ስሜታዊነትህን አቁም። በቃ ተፋታት፣ አስፈርማት፣ ውጣ። እሺ የፍቺ ወረቀታችን ነው፣ ፈርሚበት። ለምን ከማንም ጎረምሳ ጋር አልጋቤላ አልጋቤሽ ስትሽከረከር እያልሽ ለምን ትይኛለሽ? አሁን ፈርሚበትና እንፋታ። አባ ቅንጣት ያህል ልቡ ውስጥ ፍቅር ካለ እኔን እያየህ አዋራኝ። እኔ መፋታት ብቻ ነው። አንተ ያየህን ቀን አንድ የተጎዳ ልቡን የተሰበረ ሰው አገኘው። ሚስቱ ጥላው ሄዳ ነበር። አባ እኔ መቼም እንደማልገጥብህ ታውቃለህ። ልረዳው ፈልጌ ነው። እኔ የምትረጂው አልቤርጎ ውስጥ ነው እንዴ? አዎ ሽሩሩ እያስተኛሁት ነው። በሽተኛ ነው። እንደሆነ አስበው እስኪ አንተ ራስህ። እሱ ናት የሆነ እኔ ነኝ። ለምን በፍቅራችን መሀል ሰይጣን እንዲገባ ታደርጋለህ? ለምን ክፍተት ትፈጥራለህ? አባ ወይ ወዳለው እንደውም አባ ያልኩህ እሱ ነው። ሰላም ነው አያሳዝንም? ስታየው እና የሆነ ምግብ ምናምን ይምጣልህ። ምን ጎሎብኝ ወንድሜ? እንትና ኮካ እሺ እኔ እናት አይዞሽ መጣሁ። በግ እንደዚህ አይነት ሰው በግ ይባላል። እናት ይወዲ እናት እኔ ልደንግጥ ወንድሜ ታሞብኝ ነው። በሊቢያ በራ 15 ዓመት ተንከራተተ። አጋጆች አገኙትና ሊቢያ ላይ እንደምታየው ጆሮ ትላልቅ ነው። ምድጃ መስሏቸው እሳት ጨመሩበት። አሁን ጆሮ አይሰማ አፉ ያወራ 1 ሚሊዮን ብር ተጠይቀናል። ያለሽ 200 ሺህ 300 ሺህ ብር ሰጥተን አካውንት ነገር እሺ ልጅታ እሺ እኔ ልደንግጥ 1000 4328 አንተ አይሰማም አላልክም እንዴ? እኔ አይደለም እንዴ የሊቢያው መንፈስ ነው። ምን አማራጭ አለ? What is your real age? Mentally I am 12 years old. My neck is 72 years old. My back is 87 years old. And financially I am 2 years old. ወይኔ አረፈድኩ። እንዳንተ አላርሙ አለፈኝ። ማነውን 10 ሰዓት ከ59 ነው የሚሉ እኔ 11 ሰዓት ነው የሞሉት። እንዴት ሳልሞሉ እንዴት ሳይጮህ ነቀው? ቆይ ላለማርፈድ ስጠነቀቅ ስለነበር ነው ወይ ምን ሼ ነው አንተ? እንዴ የሆነ ነገርማ ቀስቅሶኛል። አንተ መጣ ብጃማ ላብሳ ሻሚስ ጸጉሯን ነስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ እራተ አጎርሳ ነው በትም የምትጠብቀው ባሏን ፈረንጅ ሚስት ግን የኔ ባልቤት ገና ቤት ሲገባ እሳት ለብሳ ጠባብ ጅንስ ለብሳ ቅቤ ተላውሳ አኩርፋ እንዳንባሳ በጫራ ናክሳ
ሰርታ ጫጫብሳ አስበዛ ጨርሳ በፍርድ ቤት ካስከሳ በቃ በቃሽ ልጉሽ ነው ዋው አብራ እንጂ ታባህን ተበረም ወይሽሽ አንተን ከተረጋጋ ተረጋጋሽ ሆይ አንተ ገለኝ እንጂ አረሻላ እንዴ የልቱስ አንተ ሰከረም ተነስ ግባና ተጋደ አንዲን ከተመቸኝ አንተ ምን አገባ አበባዮሽ ለምለም አበባዮሽ ኪኔም አንድ ሙዚቃ ለመዋዘግላ ተሽተምት ትቆያለሽ መሰለኝ በባል ልስፈነው ልዘነሽ እንዲህ ግቢና ተጋዳሪ አንሳ ግሬን አተ ብሎ እንዳፈራ ድገምለት አፈር ብላ ጎርሰኝም የት አለ የት ገብቶ አንተ ናባ ያረከ ምን አረከ እንዴ አንተ ባይ ያው በከኒ ትሞክሪዋለሽ ትንሽ ሚሰፋብሽ ነገር እንደ ፎጣም ቢሆን ትለብሻለሽ ኧረ ተው መፍቻዋን አቀብለኝ ይኸው እንዴ አንቺ ምን እያደረግሽ ነው እያስተካከልኩት ነው የታባሽ ኧረ በእናትሽ ከዚህኛው እንዳጉርፊ ሲጀመር አይን ያርፉበት አልወድሽ እንደሚያምሽ ዞር አድርጎ ከፊት አልበላም አልኩህ እኮ ዞር አድርግልኝ ተሳትፎ በጣም ያስጠላኝ ነው ምንም አየር የለም ኧረ እሺ ቢያንስ ጠጋ ብለህ ጨው እንዴ አጠብቅኝ የትኛው ተመቸሽ ብር ቢቆጥር ማንም ሰው እንዳይጠቀም መሳይ የለም በእናትህ ዞር በሉ ሰው እንደ የለም እንዴ እኔ መሮኛል አሁን እዚህ ቤት ልጅ ሁሌ መኖር ቆንጆ ልጅ መሳይ ሰራሽ ነው እንዴ አስበኸዋል አልጋው ላይ ሆኜ በሰው ታቀርብልኝ እዴለንማ መሞከር አለብኝ አንተ አይ የኔ ቆንጆ ምንድነው ሽንኩርት እንደ ሎዝ መፈለፊ ይላል ሃይ እናት እንዴ ምንድነው ፊትሽ ምን ሆነ እንደዚህ ሆነ ኧረ በእናትህ አንተ ድምፅ ቀንስ ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል አንቺ ከማን ጋር ነው የምታወሪው ድጋሚ ላፍሰው እንዴ ደምሽን በጆሮሽ ኧረ ቁራሌው እኮ ነው አንቺ ምንድነው ቤት ነው የተከራያችሁት ልትደባደቡበት ነው እንዴ ሲጠብ ሪንግ መሰላችሁ እንዴ ወንድ ጎንክ ጮክ ብላ አታወራም እንዴ ምን ያንቾካሽካል አከራዋ ልጅ ነዋ ምን ስስሩ ያስብላል አንገትን ጠምልዬ እንዳልጥል በእናትህ አንተ በዛው ባግና አውጣ አዋራኝ ከፈለክ ምንድነው የምትለው ከኔ ጋር ከፈለክ ና አውጣና አዋራኝ ና ጠብቀኝ ና ያከራጅ ውስጥ ባሉ አፍጣችኋል አንቺ ደግሞ ፀጉርሽን ተቆረጭ እንዴ አረ ፌድ ነው አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ ብራ ይደቀው ብላ እኩልነት ማለት ነው ፕራንክ ነገር ነው ካሜራማን ግሪን ስክሪን እንዳሰብሽ Rasa krimnya apa? Kasihan. Oke.
በዛው እኮ እንደዛ ታርግ ከሆነ ቆየሽ ራሱ ይሻላል ካንተ ተረፈ በጣም Gidey. Kapo. ቀራት የለም ቻው እንዳሰጩ ደግነቱ እንደመጣ ሆነ ምግቡ ሰላጣ ቢሆን እኔ ጉድ ፈልተናል ተከለክላል ያዙራ ነው ነገር ለማንኛውም የዛሬ ቪዲዮአችን ይሄን ይመስላል እንግዲህ ምን አለ እንዴት አያችሁ ሐሳባችሁን ኮሜንት ላይ አስቀምጡልን ቀጣይ ሳምንት እንመጣለን ምናምን ነገር ሼር ሰብስክራይብ ያደረጋችሁ ኮሜንት እየጻፋችሁ ይሄን ቪዲዮ ስሩ እያላችሁ ላኩልን እንግዲህ ከረብ እያደረጋችሁ ምናምን ነገር ባባ ቀጣይ ሳምንት እስክንገናኝ ባባይ ባይ ቻው